አዳማ ላይ ሶስት ክፍል ቤት የተሰራ አንቺን ሰው አስመዝግቦሽ ነበር ብለው ሰጧት። ጌታ ይባረክ። ያው በሁሉ ጊዜ ዛሬ ለመጣችሁ ሂሩት ጣፈጠ እባላለሁ። እዚሁ ቤተክርስቲያን አገልጋይ ነኝ። እኔ የሆነልኝ ነገር ምንድነው? እዚህ ሲታወጅ የተጨነቃችሁበትን ነገር ነፃ ወጣችሁ እያልክ ነበር። ሮብ ዕለት የዛሬ ሳምንት ሮብ። ከዛ በጣም የሚያስጨንቀኝ ነገር ምንድነው? ቤት ስኖር እህቴን አስጠግቼ ነው አብረን የምንኖረው እና በጣም በቃ እሷ ቤት እንድታገኝ በጣም ነበር የምጸልየው። ያንን ቁጭ ብዬ ድምጽ ሰማሁኝ ማለት ነው። ቤት ተሰጣት የሚል በዛ በኢየሱስ ስም። ከዛ አንተ ያልክም መሰለኝ ጉባኤ ነበርኩ። በጣም እንትን ያልታችሁኝ ነበር ዛሬ ሳምንት። ከዛ ምን ብዬ ልክ ቤት ስገባ በቃ ከግቢውን ከፍቼ ስገባ ራሱ እየጮግልል እያልኩ ሃሌሉያ እያልኩ ነው የገባው ስጋው። ከዛ ቤት እንዴ ምን ሰማሽ አለች። እኔ በቃ በጣም ዛሬ ደስ ብሎኛል፣ ጌታ አስደስቶኛል፣ እኔም አስደስቶኛል፣ ጌታ ቤት ሰጠኛል አለች። ክብር ለኢየሱስ። አዲስ ቁልፍ ተሰጠ። አሜን። አራ ሰበረም አላችሁ። አሁን እንዲህ ስል ብዙ ሰው እንዴት አዳማ ላይ አንድ ሴት ደሃ ነች። ደሃ ስል በቃ በፍጥረታዊ እኔ ሰው ደሃ የለውም ግን የላትም። ቤት ይሰጥሻል ሰላት ከጉባኤ መሃል ቀረች። ለምን? እሷ የምታውቀው የቤት ኪራይ 1000 ብር መክፈል አቅቷታል። በስንተኛው ቀን እንፈልግሻለን ብሎ ጠሯትና ለደሃ ተብሎ አዳማ ላይ ሶስት ክፍል ቤት የተሰራ አንቺን ሰው አስመዝግቦሽ ነበር ብለው ሰጧት። አሁንም ድንገት ኮንዶሚኒየም ወጣልህ። ያልጠበቀው ቁልፍ ተሰጠ። አሜን። ከሆነ ነገር መሃል ያንተ ዕጣ ፈጥኖ ወጣ። አሜን። እና በሰላም የሚገርምክ ማለት ነው። በጣም ከብዙ ሰው መካከል ነው የሷ ዕጣ ይወጣላትና በጣም ነው የምጸልይላት። ኢየሱስ ክርስቶስ ጌታ ነው። እዚህ ያለው ሕያው አምላክ ነው። ክብር ለኢየሱስ ይሁን። በሰላም በቃ በኢየሱስ ክርስቶስ ስም የረፍት ዘመን ሆነልሽ። አሜን። በኢየሱስ አሜን። ለሷ አጨብጭቡላት። አሜን። የሚቀጥለው ዘመን ላይ የሚቀጥለው ወራት ላይ ወንድም ቤት ይገዛል። አሜን። ቤት ይሰጣል። አሜን። እህትሽ ቤት ታገኛለች። አንተ ታገኛለህ።